ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች፣ በዚህ ቪዲዮ ስለ ካንጋሮ ማዘር ኬር ወይም ደግሞ የካንጋሮ እናት እንክብካቤ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንሂድ። የካንጋሮ እናት እንክብካቤ ቀድሞ ለተወለዱ ወይም ደግሞ ፕሪተርም ለሆኑ ወይም ደግሞ ሲወለዱ ክብደታቸው ዝቅተኛ ለሆኑ ጨቅላ ህጻናት ሐኪሞች እናታቸው ደረታቸው ላይ አድርገው እንዲያቅፏቸው እንዲያጠቧቸው የሚደረግ በዓለም አቀፍ የጤና ድርጅት ወይም ደግሞ በደብሊውኤችኦ የተረጋገጠ ከፍተኛ ጥቅም ያለው እንክብካቤ አይነት ነው። ለመሆኑ ካንጋሮ ማዘር ኬር ስሙን ከየት አገኘ? ካንጋሮ ግልገላውን ከወለደች በኋላ ሆዷ ላይ ባለው ከረጢት ልጇን አቅፋ ሙቀትና ወተት እየሰጠች እንደምታሳድገው ሁሉ እናቶችም ጨቅላ ህጻናቶቻቸው ደረታቸው ላይ በማስተኛት መንከባከብ፣ መመገብና ፍቅር መስጠት ይችላሉ። የካንጋሮ እናት እንክብካቤዎች ለህፃኑ የሚሰጣቸው ጥቅሞች፣ የመጀመሪያው የሰውነትን ሙቀት በቋሚነት መጠበቅ። ያለ ጊዜያቸው የተወለዱ ጨቅላ ህጻናት የሰውነታቸውን ሙቀት መቆጣጠር አይችሉም። ስለዚህ ከእናታቸው ጋር ቆዳ ለቆዳ በሚያደርጉት ንክኪ የሰውነታቸውን ሙቀት እንዲቆጣጠሩ ማድረግ ይችላሉ። ይህም የእናትየው ቆዳ እንደ ተፈጥሯዊ የሰውነት ማሞቂያና የሃይፖተርሚያ ወይም ደግሞ ዝቅተኛ ሙቀት ለመከላከል የሚያግዘን ዘዴ ነው። የአተነፋፈስና የልብ ምት ማረጋጋት። በእናቱ ደረት ላይ መተኛት የህፃኑን የልብ ምትና የአተነፋፈስ ስርዓት ያረጋጋል። ከዛ በተጨማሪ አነስተኛ ክብደት ያላቸው ጨቅላ ህፃናት ፈጣን የሆነ የሰውነት ክብደት እንዲጨምሩ ያደርጋል። ይህም የሚሆነው ህፃናት ክብደት ለመጨመር የሚያወጡትን ኢነርጂ በእናትየው ቆዳ ላይ በሚያገኙት ሙቀት ኢነርጂያቸውን ወይም ደግሞ ኃይል እንዲቆጥቡ ስለሚያደርግ ወደ ሰውነት ክብደት መጨመር ሊያደርጋቸው ይችላል። የካንጋሮ ማዘር ኬር ለእናትየው የሚሰጣት ጥቅም ይኖራል። የመጀመሪያው የወተት ምርት መጨመር ነው። ይህም የሚሆነው እናትየው ቆዳ ለቆዳ በሚኖር ንክኪ የኦክሲቶሲን እና ፕሮላክቲን የተባሉ ሆርሞኖች እንዲመረቱ በማድረግ የወተት ምርቷን እንዲጨምር ያደርገዋል። ከዛ በተጨማሪ እናትየው የስነ ልቦና መረጋጋትና ከወሊድ በኋላ የሚከሰትን የስነ ልቦና መረበሽን ይከላከላል። እዚህ ጋር ማስተዋል ያለብን ካንጋሮ ማዘር ኬርን እናቶች ብቻ አይደለም የሚሰጡት፣ አባቶችም ሊሰጡ ወይም ደግሞ ሊያደርጉት ይችላል። የካንጋሮ ማዘር ኬርን እንዴት ነው ማድረግ ያለብን? ካንጋሮ ማዘር ኬር በሚደረግ ጊዜ አንዲት ጨቅላ ህፃንና እናት ወይም ደግሞ አባት ምንም አይነት ልብስ ከላይ ሳያደርጉ ህፃኑም ዳይፐር እና ካልሲ ብቻ አድርገው ደረት ለደረት ቆዳን በማነካካት የሚደረግ እንክብካቤ ነው። በዚህ ጊዜ ህፃናቱ ቀዝቃዛ ቦታ ወይም ደግሞ ንፋስ ያለበት ቦታ ከሆነ ደግሞ ኮፍያ እንዲያደርጉ ይመከራል። አቀማመጡ ህፃኑ እናትየው ደረት መሀል ለመሀል በቁሙ እንዲተኛ በማድረግ ነው። ከዛ ቀጥሎ የአተነፋፈስ መንገዱ እንዳይዘጋ ህፃኑ ወደ ጎን በማስተኛትና በማዞር አገጩ ትንሽ ከፍ እንዲል በማድረግ አተነፋፈሱ እንዲስተካከል ማድረግ እንችላለን። ከዛ በተጨማሪ ህፃኑ በተቀመጠበት እንዳይወድቅ ወይም እንዳይንሸራተት ተለቅ ባለ ጨርቅ በመጠቅለል እና በማሰር እንዳይንሸራተትብን ወይም ደግሞ ወደታች እንዳይወርድብን ማድረግ እንችላለን። ስለ ካንጋሮ ማዘር ኬር የትኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁ። ይሄ ቪዲዮ ከተመቻችሁ ላይክ በመስጠት የቤተሰባችን አባል እስከሚቀጥለው ቪዲዮ ድረስ ቻሌንጅ